አበሻ የባህል ሕክምና ዘመጋቢ ጥባት ነኝ። ዛሬ ደግሞ እዚህ ከእጽዋት ከምርምር ቦታ የማሳያችሁ ይህን እጽዋት ነው። ይህ እጽዋት እንግዲህ ዘርፈ ብዙ ጥቅም ያለው ነው። ይህ ጥቅሙ እንግዲህ በጣም ለብዙ ነገሮችን የምንጠቀምበት እጽዋት ነው። ይህ እንግዲህ አሁን ከህዳር በኋላ ይጠፋል። እስከ ህዳር ድረስ ቢቆይ እንደምታዩት በጣም ቁመቱ ከምን በላይ ያድጋል ማለት ነው። በጣም ረጅም ነው። በጣም የሚገርም ታሪክ ያለው እጽዋት ነው። ረጃጅም ነው። ይሄ እንደምታዩት ይሄ እንግዲህ ውስጡ እንጎቻ ነው። እንደ ድንች ነገር አለው። ግሽርጥ የምታውቁት ካላችሁ ግሽርጥ የሚመስል ነው ማለት ነው ውስጡ። በጣም እንግዲህ ይሄ ግሽርጥ የሚመስለው ውስጡ ለብዙ ነገር እንደዚህ ክፉ ገላ የሚባል በሽታ አለ አይደለ? ለክፉ ገላ የሚሆን ነው እንግዲህ አያችሁት። ለክፉ ገላ ይሆናል። ክፉ ገላ እንግዲህ በሰውነት ላይ የሚወጣ በጣም አስተማማኝ የሆነ ነው። ይሄ መድኃኒት እንግዲህ ብዙ ነው። እንግዲህ እኛ የምንጠቀምበት ወደ 3 አይነት እንጠቀምበታለን። በጣም ፈዋሽ የሆነ ነው። ብዙዎች ድብርቅ ይሉታል። ድብርቅ ግን ኦሪጂናሉ ድብርቅ ሌላ ነው። ይሄኛው ግን ያው በብዙ ጊዜ ዝም ብሎ እንደ ድብርቅ ነው፣ ግን ስሙ ሌላ ነው። እና ይሄ እንግዲህ በሰውነት ላይ የሚወጣ የተለያየ ቁስል ነገር አለ አይደለ? ለዛ ለቁስል የሚሆን አስተማማኝ የሆነ መድኃኒት ነው ማለት ነው። ይሄ በሰውነቱ ላይ እየወጣ ይሄ የተለያየ ነገር የሚያሳክክን በደንብ አድርጎ የሚያጠፋ አስተማማኝ የሆነ መድኃኒት ነው ማለት ነው። እንግዲህ ይሄ እጽዋት እንግዲህ ብዙ ጊዜ እንጠቀምበታለን። እስካሁን ድረስ ካየነው ፈዋሽ ሆኖ ያገኘነው ይሄ እጽዋት ነው። ቅጠሉ እንደምታዩት ሰፋፊ ነው ከምንም በላይ ማለት ነው። እንግዲህ ይሄንን የአይነት በሽታ በጣም አለ ሰውነት ላይ የተለያየ ነገር ቆዳ በሽታ የሚባል ነገር የተለያየ ነገር በሽታ ያለባችሁ ሰዎች መጠቀም ትችላላችሁ ማለት ነው። ከኛም ላይ መውሰድ ትችላላችሁ ማለት ነው። ሁለተኛው ደግሞ ማሳያችሁ ይሄንን እጽዋት ነው። ይሄ እጽዋት እንግዲህ ይሄ ነው። ይሄ እጽዋት እንግዲህ አያችሁት። ይሄ ደግሞ ተስፋ በደጅ ይባላል። በጣም ገራሚ የሆነ እጽዋት ነው። ተስፋ በደጅ ይባላል። እንግዲህ እዩት። ይሄ የዚህ ደግሞ በጣም ብዙ ጠቃሚ ነገር አላየው። አያችሁት። ብዙ ነገሮችን የሚጠቅም እጽዋት ነው። ይሄ እንደምታዩት እንግዲህ ፍሬው ይሄን ይመስላል ማለት ነው። ይሄ ደግሞ በጣም ትልቅ ነው። ያድጋል፣ ይወጣል። ብዙዎች ወይ ብላ እያሉ ይጠሩታል፣ ግን ወይ ብላ አይደለም። ወይ ብላ ሌላ ነው። ተስፋ በደጄ ነው የሚባለው። ትክክለኛው ተስፋ በደጄ ማለት ይሄ ነው። የምንጠቀምበት እንግዲህ ይሄኛው ስሩ ወተት ይወጣዋል ከምንም በላይ ማለት ነው። ወተት አለው። የምንጠቀምበት እንደነገርኳችሁ ይሄንን ለብልት ነው አብዛኛውን። ይሄ ለብልት ይሆናል። ስሩ በጣም ትልቅ ነው። በጣም ከዛኛው ደግሞ ይሄ በጣም ከምንም በላይ ትልቅ ነው። በጣም ወፍራም ነው። ረጅም ነው የሚሆነው። ይሄ እንግዲህ ለመንሴስኪት እንደገና ደግሞ ፍሬው ደግሞ ለጀሮ እንጠቀምበታለን። የፍሬው እንደምታዩት እና ብዙዎች ወይ ብላ ብለው ይጠሩታል። ወይ ብላ አይደለም። ትክክለኛው ተስፋ በደጄ ነው። በጣም አስተማማኝ የሆነ ታሪከኛ እጽዋት ነው። ቁመቱ በጣም ከምንም በላይ የሚያድግ ነው። በጣም ረጅም ይሆናል። እንግዲህ በጣም ከምንም በላይ ነው የሚያድገው። እንግዲህ ተስፋ በደጄ ማለት ብዙ ጊዜ ይሄ ነው ማለት ነው። ሌላው ደግሞ እንግዲህ እዚህ እንግዲህ ሀበሻ የባህል ሕክምና ላይ እንግዲህ ከእጽዋት ከምርምር ቦታችን ላይ የተለያዩ የእጽዋት ዝርያ ያሉ ማለት ነው። እንግዲህ ለተለያዩ መድኃኒት የምንጠቀምባቸው ማለት ነው። ብዙ ነገር ነው ያሉ እንግዲህ ከዚህ ከእጽዋት ከምርምር ቦታችን ላይ እንግዲህ ይጠቅማሉ የምንላቸውን እጽዋቶችን እየሰበሰብን እዚህ ላይ በአንድ እግር እየሰነድን ነው ያለ ነው ማለት ነው። ይሄ ደግሞ እንግዲህ የምታዩት ደግሞ ይሄ እጽዋት አሁን ለምሳሌ በጣም ከምንም በላይ የሚገርም እጽዋት ነው። አዩት። ይሄ እጽዋት አሁን በጣም ከምንም በላይ ገራሚ ነው። ወተት አለው። ይሄ ኪንታሮትን የማጥፋት አቅም ያለው ነው። በጣም ጠቃሚ የሆነ እጽዋት ነው። ይሄ ብቻውን እንግዲህ ተተደረገ ቆራርጦ ነው የሚጥል። ብቻውን ቆርጦ እንዳይጥል እንዳረቂ አውጠን እንደ ቂጣ ተጋግሮ ነው ለኪንታሮት የሚሆነው ማለት ነው። ይሄ ደግሞ የምታዩት እንግዲህ እንደዚህ ሞይደር አሁን በብዛት አለ ማለት ነው። ሞይደር እንግዲህ በጣም አልምተናል። ሞኝ ዳር የምትባለው እንግዲህ እንደምታዩት እቺ አሁን ሞይደር ነች። በብዛት ይገኛል ማለት ነው። ይሄ እንግዲህ ለብዙ ነገር ነው፣ ዘርፈ ብዙ ነው የምንጠቀምበት ማለት ነው። በጣም ከምንም በላይ ማለት ነው። ይሄ እጽዋት እንግዲህ ሁላችሁም ታውቁታላችሁ። ይሄ ደግሞ ዝግባ ይባላል። ዝግባ ማለት ይሄ ነው እንግዲህ። ዝግባ ለምን ይጠቅማል ካላችሁ እንግዲህ እግሩ ሰው ዝምሩ ያበጠ እግር ሲያብጥ የተለያየ ነገር ደርሶ
በጣም እንደ ዝሆን የተለያየ ነገር ሲያደርገው የዚህን እጽዋት በደንብ አድርጎ ዘፍዝፎ በሆነ ነገር ከታጠበው ያን የማጥፋት አቅም ያለው ዝግባ በነገራችን ላይ በጣም ታሪኩ ብዙ ነው። የዝግባ እንደዚህ በቀላሉ እንደዚህ የሚያልቅ አይደለም። የዝግባን በሌላ ጊዜ ተመልሼ በደንብ በሰፊው አስረዳችኋለሁ። ሀበሻ የባህል ሕክምና ዘመጋቢ ጥበባት ነኝ። አመሰግናለሁ። በሌላ እጽዋት በሌላ ፕሮግራም እስከምንገናኝ ቸር ያገናኘን።